Maka Abba, Maka Ilma, Maka Furakullo, Wakatokon, Ni Amanna, Amin, Besma, Wawel, Wamanfas Kados, Ahadu Amlak, Amin. يتبارك እግዚአብሔር አምላከ አበውነ ለዛብ ሳነስ ከዛቲ ሰዓት ዋግኔ አቦለኬኛ ዋግነ ቁልቁሎ ታራጆታ ሰዓቲ የሮ ከነ ኤቢሴ ከናኑ ከቀብሲሴ ገለኒ ኡልፍኒ ሳፋተው እጭቴን ኩን ጉዳዳ ይህ ምስጢር ታላቅ ነው። ክቡራን አባቶቼ ካህናት፣ ሊቃውንተ ቤተ ክርስቲያን፣ ወንድሞቼ ዲያቆናት፣ ክቡር የካቴድራላችን ዋና ጸሐፊ መምህር ዳዊት፣ እንደዚሁም ክቡር መምህር ፍቅሬ የካቴድራላችን የስብከተ ወንጌል ኃላፊ፣ አባቶች፣ እናቶች፣ ወጣቶች፣ ሕፃናትና በዛሬ ዕለት ስርዓተ ጋብቻችሁን በቤተ ክርስቲያናችን የፈጸማችሁ ወንድማችን ገብረ ሥላሴና እህታችን ወለተ ጻድቅ ሁላችሁም እንደምን አደራችሁ? ኧረ አይሰማም። እንደምን አደራችሁ? ማዶ ይሰማል። ነጋማ ገረገዲ እኒ አዲፈት ነጋማ ይሰማል። እስቲ ከተሰማ እስቲ በእጃችሁ አሳዩ። ይሰማል። አጨብጭቡ። እንኳን አላልኩም። እሺ አጨብጭቡ ካጨበጨባችሁ። ጉያ ሀራ አከሴራ ፊ ሄረ መነ ክርስቲያና ኬኛት ስርነ ጋኢለ ሳኒ ከንገጌፈተን ጆሌ መነ ክርስቲያና ኬኛ ገብረ ሥላሴ ፊ ወለተ ጻድቅትን በገዋቀዮ ጉያ ጋይለ ኬሰኒ ጉያ ገመቹ ኬሰኒን ሲንቀቀብሲስ ጀቹን በርባዳ እልጅና ዋቀዮን ገለቴፈታል። እንኳን ለዚች ለታላቅ ክብር ቤተ ክርስቲያናችን ለምትፈጽመው ስርዓት አደረሳችሁ አደረሰ። በእነው ታዲያ አንድ ብትጨምሩ አሁንም ደስ አላለኝም። ብዙም እንግዲህ ትንሽ እግዚአብሔር አምላካችን ብረዳንና ቢፈቅድልን ዛሬ እንግዲህ እንደ ቤተ ክርስቲያናችን የቤተ ክርስቲያናችን ትልቅ በዓል ነው። አያነ ጉዳ ጉያ ሀራከና አያነ ጉዳ መነ ክርስቲያናት እጆሌንሼ ጉደተኒፊ እጆሌንሼ ሰረካ ከነረጋሃኒ አኩመ ቆቴ ቡላ ምናን ለፈቆቴ አረሜ ፈጫሴ አሸቴ ፍሪንሳ ገሄ ጎጌ ሃመሜ ገረ ጎተራት ገውት መን ክርስቲያና ሆጂ ሰከና ሆጀቲ ጀቻል ከናፊጋ ጂአን ያደተመኒ ከኖነን አያነ ወሬ ገምቶታ ቁልቁሎታ ራጆተ ኢራቲ ኤበ ኢሳኒ ኑራሃ ቡልቹ። እስቲ ሁላችሁም ይህንን ድምፅ ትላላችሁ። ይህ ምስጢር በሉት እስቲ ታላቅ ነው። እጭቴን ኩን ጉዳዳ ምንድነው? እሱ ምንድነው? ይህ ምስጢር ይላል። እስቲ ይህ ምስጢር በሉት። ታላቅ ነው። እጭቴን ኩን ጉዳዳ ጀቸከና ከንዱበቴ ዱካቡዋ ዋቀዮ ከንቴ ኢፋ አዱኛ ጀደሜ መቃኒሳ ቦዴረ ከን ሞጋይ መቃኒሳ ጀልቀባ ሳኦሊን ከንቴ ዋቀዮ ይሰረቡሌ ጀቸ ኢኒ አከዱበቱ ታሲሰዳ። ይህንን ኃይለ ቃል የምናገኘው በዚህ በቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 32 ላይ ያለው ቃል ነው። ታሪኩን ግን ከቁጥር 19 ጀምረን እንመለከታለን። እጭቲን ኩን ጉዳ አጀዳ ጀቸ ከነ ከንዱበት ቁልቁልቸ ጳውሎስ ዳ
ይህንን ቃል የተናገረው ቅዱስ ጳውሎስ ነው። ጳውሎስ የዓለም ብርሃን ከመባሉ በፊት ይህ ስም ከመሰየሙ ከመቀየሩ በፊት ስሙ ሳኦል ነበር። የሳኦልነት ሥራ የአሳዳጅነት ሥራ ነበር። እግዚአብሔር ታሪክን ይቀይራል። የሁላችንም ታሪክ ይቀይርልን። እጋኩመ ቤከሙ ጳውሎስ ሆጂን ኢሳ ዱራፊ ሆጂን ኢሳ እኒ ቦዴ ወሊን ፈካቱ ዋቀዮ ለፈኑት ኩፍኔ ዋነማራቲ ዋንጋሪ እንታንራቲ ዋቀዮ ኑዴቢስ ሳኦልንስ ተጃጅላ ኢሳ ሜሻ ኢሳ አዳ ጎለቴ ጋፋ ኢሳ ፍለቱ ካሌሳ አርያተሙማራቲ ገረ በርሲሱማት አጄሱራ ሂዱራቲ ገረ ዱኡፊ ገረ ሂደሙት ጨራ ሱን ጃለለ ክርስቶስፍ ከንተይዳ ከአሳዳጅነት ወደ ወንጌል ሰባኪነት ከማሰር ወደ መታሰር ከመግደል ወደ መሞት የክርስቶስ ፍቅር ለሚያሸንፋቸው ይህንን ያደርጋሉ። ወር ክርስቶስን ሙአመን ወር ክርስቶስን ቦጂ አመን ሮ ሁንዱ ማይነጀሱ ማሌ እንዱአኒ ሂናሪያተሙ ማሌ ሂናራተኒን ከናቲ ፈጋ እጭቴን ኩን ጉዳዳ አጀ ማሊላተኒ ይህ ምስጢር ታላቅ ነው ይላል። ይህ ታላቅ የሆነው ምስጢር በእኛ አንደበት ተነግሮ የማያልቅ ምስጢር ማለት ለቅርብ ወዳጅ ለሚወዱት ለሚቀርቡት ምስጢርን አምቆ ደብቆ ለሚሰው ብቻ የሚነገር እጭቲ ጋፈጀኑ እጭቲ ነባፌነ ወሊን ሐሶፍኑ ነመጃለኑ ነመአመኑ ነመጭቲ ቀቡ ደንደው ፋነ ከን ሐሶፍኑዳ ይህ ምስጢር ታላቅ ነው ያለው ቅዱስ ጳውሎስ ምን ብሎ ይጀምራል? በዚህ በቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 20 ላይ ሁልጊዜ ስለ ሁሉ በጌታ በኢየሱስ ክርስቶስ አምላካችንና አባታችን ስለ ሁሉ አመስግኑ ይላል። መጀመሪያ ነው ጅሮ ሁንዱማ አባ ኬሰኒቲን ጎፍታ ኬሰኒቲን ዋቀ ኬሰኒቲን ገለተ ገልቸዳ አጀዳ እኙን ገለተ ገልቻ ተናገሩ። ማንና አመስግኑ? እግዚአብሔርን አመስግኑ ብሎ ይጀምራል። እንዲህ ካለ በኋላ ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ቶኮ ቶኮን ኬሰን ሶዳ ክርስቶሲቲፍ ከበጀ ክርስቶሲቲፍ ከንቢተምተኒ ታአጀዳ እንዲህ ካለ በኋላ ፍርሃት እግዚአብሔርን ማመስገን እግዚአብሔርን ማክበር ይህንን ካስተማረ በኋላ እንዲህ ይላል፣ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። ለምኖቻችሁ ተገዙ ይሰማል። ለምኖቻችሁ ተገዙ። ሚስቶች ሆይ እንደው ለጌታ እንደምትታዘዙ ለባሎቻችሁ ተገዙ ይላል። መገዛት ምንድን ነው? ያ ሃደ ወራወን ጎፍታ ዳፋኩማ አጀጀምተኒት አቦቲ ወራ ኬሰኒቲፍሞ አጀጀማ ቢተማ ጀዳ ማልጀቹ በርባዴቱ ምን ለማለት ፈልጎ ነው? እንደተባለው ሴትነት የሴትነት ልክ ሴትነት ማለት ውርደት ነውን? ከሰው በታች መሆን ማለት ነውን? ዱበርቲ ተውን ዮኪን ዱበረ ተውን ነማገዲ ተው ዮኪን እሞ እኒ አኩመ ፈደ ሸብቴ እሸን አኩመ በርባደት ቢተምቲ አከጅራቱ ፊላት ምንድነው ቤተክርስቲያን የምታስተምረው? የባልና የሚስትን ሕግ የጋብቻን ስርዓት እንዴት ነው የምታስተምረው? መን ክርስቲያና እመጋይላ አባ ወራ ቢሃደ ወራ አከምት በርሲስ ሰጀዱ ሰና ወር ጋይላ ከሰ ጅሩ አከይት ኦፍላሉፍ ወር ጋይላ ትዱፍነሞ ቆጶፍኔ አከዱፍኑፍ ወር ጋይላ ከሰትሞ ነጋዳምንሞ ነጋይን ንጉሥ ክርስቶስ ተስገቤሱ አከደንደውዳ በጋብቻ ያለን ሰዎች በጋብቻችን እንድንጸና በጋብቻ ውስጥ ያለን ሰዎች ወደ ጋብቻ የምንመጣ የጋብቻ ሕግና ስርዓት ትርጉሙን እንድናውቅ በጋብቻ ውስጥ ደግሞ ሰላም ያጣን ካለን ሰላም እንዲሰፍን የሰላም ባለቤት ክርስቶስን
መጋበዝ እንዳለብን የምናገር ነው። እንዲህ ካለ በኋላ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁም ተገዙ ይላል። ተገዙ ማለት ባሪያ ሆናችሁ ኑሩ፣ እሱ እንደፈለገ ይግዛችሁ፣ እንደፈለገ ያሸማቅቃችሁ፣ በቤታችሁ ላይ በትዳራችሁ ላይ መብት የላችሁም ማለት አይደለም። ፈረንጅ ሌዲስ ፈርስት ይላል አይደለም? ዱርሰ ዱበርቶታፍ ጀደማ ቢተማ ጋፈ ጀደሙ አጀጀማ ጀቹudha። ተገዙ ሲባል ባሪያ ሆነሽ ኑሪ ሳይሆን ታዘዢ ነው። እሽታ ይኑር ነው። መደማመጡ ይኑር ነው። ነገሮችን በንግግር መፍታት ጎረቤትም ከሚሰማ ሌላ ሰውም ከሚሰማ ለራሳችሁ ፍቱ ማለት ነው። ኢመከደረት ቢተሚ ጋፈ ጀዱ አኩማ ነማ ዱበረ ዱሪሰነ ከሰ ገርብቸ ቢተኒ ባሰን ቡሰነ ቶሂንተን አጀጀሚ ወሊ ከበጃ ጃለለ ወሊ ቀባዳን ኡልፊለ ወሊ ከናዳ ያንኩን ከንኒ ኑበርሲሱ እንዲህ ካለ በኋላ እንዴት እንደሚያመጣ ታዩታላችሁ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ ይላል። አባቶች ይሰማ ከኔ ጋር ናችሁ? ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ማናቸው የሚታዘዙት? አሁን ሚስቶች ይላል። ሚስቶች ተገዙ። ታዘዙ ማለት እሺ በሉ፣ በፍቅር ኑሯችሁን ትዳራችሁን ምሩ ማለት ነው። ጃለላቲን ከበጃ ኦልፍናቲን ጋይለ ኬሰን ገጌሳ ጋፈ ጀዱ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ የምን ራስ እንደሆነ ማን ምን እንደሆነ ክርስቶስ የቤተ ክርስቲያን ራስ ቤት ያለ ጉልላት ያለ መሰረት አይኖርም ወይ ደግሞ አይቆምም። ጉቱ መነ ክርስቲያና ከኘረ ከንጅሩ ጉልላቲ ከንጀደሙዳ ቡኡረ ሰና ሁንደ ከወለት ቀቡ ለዝናብም ለእይታም የሚቀመጥ እንግዲህ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱ የአካሉን የሚያድን እንደሆነ የሚስቶች ራስ ነውና ይላል። ኢየሱስ ክርስቶስ የቤተ ክርስቲያን ራስ እንደሆነ እርሱ አካልና የሚያድን እንደሆነ ባል የሚስት ራስ ነው። ሁለት ነገሮችን እንመልከት። ክርስቶስ የቤተ ክርስቲያን ራስ እንደው በድምጽ ይሻለኛል ይመስለኛል። የኔ ራሱ መጠነኛ ሞንታርቦ ይመስለኛል። እስቲ በድምጽ ሊሞክረውና የማይሰማ ከሆነ በኋላ እርዳታ ሊጠይቀው። ይሰማል? እዛ ጋር ከኋላ እናጋማ ምቲ ኦለንካተ ሰገሌኮ አስረት ላላ ያደ ለመፊዳ ሁለት ሐሳቦችን ያቀርባል። የቤተ ክርስቲያን ራስ ጉልላት ክርስቶስ ነው። ከዚህ በኋላ የሚስት ራስ ጉልላት ደግሞ ወንድ ነው ብለው አስቀምጧል። ይህ ነገር ተፈጥሯዊ ስራ ነው። ሆጂንኩን ሆጂ ኡመማት አያችሁ፣ የእግዚአብሔር ስራ ነው። እንዴት አድርገው የሰው ልጅ ከአፈር እንዳበጃጀ እንደሰራ ለሰው ልጅ የሚያስፈልገውን እንዴት አድርገው እንዳስቀመጠ ኢልመነማ ደቼራ ብዮራ ኡሜ ኢልመነማቲፍ ከንተውሞ አከሚቲ አከኒ ሆጀቴ አከ ወሊቲን ኢላሉዳፍ እንዳትረሱ። የቤተ ክርስቲያን ጉልላት ራስ ክርስቶስ ሲሆን የሚስት ጉልላት ደግሞ ወንድ ነው ብለው አስቀምጧል። እኔ አላልኩም፣ ልብ አድርጉልኝ። አንንጀኔ መጻፈጀ እኔ አላልኩም፣ መጻፉ ነው ያለው። አይ ወንድ ስለሆንክ ለራስ እንደው እንዳትሉ ኦፉ መሳቲ ገሩ መሳቲ ጫልሲ ሳከ እንጀን እምኩን እመወልጫሉ እምኩን እመተኮል ካሱ ኦቶሂን ታይን እምኩን